በእናንተ መጽሐፍ ቅዱስ ከአራት በላይ ያገቡ ብዙ አሉ። ዳዊት ብዙ ሚስቶች ነበሩት። በመጽሐፍ ቅዱስ ግን ዝሙት ሰራ ሚል ክስ የለም። ሰለሞን እጅግ ብዙ ሚስቶች ነበሩት። የዳውድ ልጅ ሱለይማን 700 ሚስቶች። ስንት መቶ? 700 ምን ዶላር አላልኩም፣ ሚስት ነው ያልኩት። እኔ የ700ውንም ሚስት በስም ስማቸውን ያውቃል አያውቅም እኔ እንጃ። እንግዲህ ያው እነሱ ያውቁታል፣ እሱ ግን ያውቃቸዋል ወይ ነው። ግን አንድም ቦታ ላይ ዝሙት ሰራ ሚል የለም። ኢብራሂም ወደ 3 ሚስቶች ነበሩት። ሳራ ነበረች፣ አጋር ነበረች። ሳራ ከሞተች በኋላ ኬጡራ የምትባል ሌላ ሴት አግብቷል። ስለዚህ ከአንድ በላይ ዝሙት ነው የሚለው የተሳሳተ አመለካከት ነው። ዝሙት ከጋብቻ ጋር ሳይሆን ከህገ ወጥነት ጋር ነው የሚገናኘው ነው። ተግባባን? ህገ ወጥ ከሆነ ደግሞ አንድ ሰው አንድትም ሴት ጋር ቢሆን ያው ነው፣ ዚና ነው። ኢስላም ግን እስከ 4 ጋብቻ ነው የፈቀደው። ተግባባን? እነሱ ዛሬ ነው አይደለ እንደው በዚህ በዱንያ ነው የተገረሙት። ገና በአኺራ በጀነት እኮ ጋብቻ አለ። አላህ ይወፍቀን። ይሄ ምን ሊሆን ነው? በጀነትም ስንገባ ያው ትዳር መኖሩ አይቀርም ነው። ስለዚህ ይሄ ምንም ችግር የሌለበት ቀጥተኛ የሆነ እምነት ነው። ብዙ ምክንያቶች አሉ። ያን ምክንያት ለጊዜው መጥቀስ ስላላስፈለገ እንጂ አንድ ሰው ከአንድ በላይ ለምን ያገባል ቢባል ብዙ ምክንያቶች አሉት። እነሱ ግን ምን ይላሉ? አላህ ለአደም የፈጠረለት አንድ ሐዋን እንጂ 2 ወይም 3 ሐዋን አይደለም ይላሉ። ሐዋ እኮ አንድ ሆና ለአደም የተፈጠረችው የሚስት ብዛት በአንድ ይቁም ሚለውን ለማስተማር አይደለም፣ አላማውን ለማሳካት ነው። ምንድነው አላማው? እንደነሱ መጽሐፍም እንኳን ቢሆን ብዙ ተባዙ ምድርን ሙሏት ነው አይደለ? ስለዚህ አደም ከሐዋ ተገናኝተው መውለድ ከቻለ አላማው ተሳካ ማለት ነው። የሚስት ቁጥር ግን እዛው ይቁም ማለትን አያሳይም ነው። ምክንያቱም አላማው እንዳይሳካ ሰውየው አንድ ሚስት አገባና መሃን ሆነች። ምን ይሁን? ብዙ ተባዙ ብሎ የባረካቸው ጊዜ ሐዋ መሃን ሆና ቢሆን ኖሮስ ምን ሊከሰት ነበር? ስለዚህ ከአንድ በላይ ማግባት ህገ ወጥነት አይደለም ነው። ግልጽ ነው። አላህን የማይወድ የለም አይደል ወንድሞቼ? ታዲያ ለምን እናልፈዋለን? ሽር አይገባውምና ነው። አላህ በመልካም ነገር ተሽቀዳደሙ ይለናል። በዚህ ጊዜ ሽር የምናደርገው መልካም ነገር ወላሂ አጅሩ በጣም ትልቅ ነው። መልካም ነገር ላይ እንበርታ።